መስቀል አምሳል ራሳችንን አዘጋጅተን ከእኔ ጋር ቅዱስ የሆነ ስሙን እንዲህ እያልን እንጥራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምንትኑ አነ ከመ ትምጽእ ኀቤየ እሙለ እግዚእየ። የተከበሩ አባታችን መምህር ቆሞስ አባ ፍቅረ ማርያም ወልደ አረጋዊ የዚህ ታላቅ ደብር ዋና አስተዳዳሪ፣ የተከበሩ መምህራችን መምህር አዱኛው ተሰማ የደብራችን ስብከተ ወንጌል ክፍልና የሐዲሳት መምህር፣ የተከበሩ መምህራችን መምህር አረጋዊ የደሴ ደብረማዊ ቅድስት ኪዳነ ምሕረት ቤተክርስቲያን የመጽሐፍ መምህር፣ ሕዝበ እግዚአብሔር፣ ምእመናን ምእመናት፣ የልዑል እግዚአብሔር ቤተሰቦች ሁላችሁ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? አመስግኑት። እንደምን አረፈዳችሁ? እንደምንስ አላችሁ? እስካሁኗ ሰዓት ያደረሰን በፍቅሩ ጠርቶ እግራችን በእንቅፋት እንዳይመታ ጠብቆ እቅፍ ድግፍ አድርጎ ቸርነቱን ሳይለየን በዚህ የቅድስና ተራራ እናቱ ቅድስት ድንግል ማርያም በምትከብርበት አደባባይ አንጥቶ ያከበረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እማ አምላክ ወላዲተ አምላክ አቁራሪተ መዓት ሰአሊተ ምሕረት ምዕራገ ጸሎት መዝገበ በረከት ምልዕተ ጸጋ ምልዕተ ክብር ምስጋና ለስም አጠራሯ ይድረሳት። እንደዚሁም ለቅዱሳኑ ሁሉ ምስጋናችን ይድረሳቸው። እንደ እግዚአብሔር ፈቃድ የምንማማረው ብዙ ሰዓት አይደለም። ካበዛው የምንማማረው 25 ደቂቃ ነው። ይህ ካልሆነ አባታችን ያስቆመኛል ማለት ነው። እንደ ልማድ አድርጎብን በጧትም ምንም ሳይረፍድብን በስመ አብ ሲባል ወጥተን እንሄዳለን። እንደው ምእመናን ከማሳሰቢያ ጀመረ እንዳትሉኝ እንጂ ወደ ትምህርት ለመግባት ሀሳባችንን መሰብሰብ ስላለብን ማሳሰቢያም አስፈላጊ ነው። በስመ አብ ሲባል ወጥቶ የሚሄደው ሰይጣን ብቻ ነው ይሉ ነበር ታላቁ አባታችን አባ ሕፃን ርዕሰ አድባራት ደሴ መድኃኔ ዓለም የነበሩት። እንደኛ በካልት በጫማ ሳይሆን በእግራቸው እየሄዱ የጠሯንም ከተማዋንም አገልግለው እግዚአብሔር በፈቀደላቸው ዕለት እመቤቴ ዕረፍቴን በአንቺ ደጅ አድርጊው እያሉ ሲለምኗት በነበረችው በግሸን ደብረ ከርቤ በመስቀሉ ላይ በእግራቸው ሂደው 3 ጊዜ ዙረው ተሳልመው አረፍ አሉበት ላይ ያረፉት አባታችን አረፍ አሉበት። ጥር 10 ያከብሩ ሂደው እዛው ያረፉት አባታችን በእመቤታችን ዕረፍት ቀን ምን ይሉ ነበር? በስመ አብ ሲባል የሚሄደው ምንድን ነው አሉ? እንደዛ እንዳንሆን እግዚአብሔር ይጠብቀን። እመቤታችን በልጇ አትለየን። አሁን ቀጥታ ወደ ትምህርታችን እንገባለን። የምንማማርበት የትምህርታችን መሪ ቃል ምንትኑ አነ ከመ ትምጽእ ኀቤየ እሙለ እግዚእየ። የጌታዬ እናት እመቤቴ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ በሚል ኃይለ ቃል እንማማራለን። የጌታዬ እናት እመቤቴ በሉ እስኪ ሁላችሁም ጥሩ ከፍ አድርጋችሁ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ። በዚህ ኃይለ ቃል መሪነት ማን ያስተምረን? የሁላችን ጌታ ለእኔ ተናጋሪ አንደበት ለእናንተ ሰሚ ጆሮንና አስተዋይ ልቡናን አድሎን እንድንማማር ቅዱስ ፈቃዱ ይደረግልን። እመቤታችንም በምልጃዋ አትለየን። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? ይህኛው የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 43 ላይ ኃይለ ቃሉን እናገኘዋለን። ምን ይላል? ከቃሉ ጋር ናችሁ?
ምን ይላል ኃይለ ቃሉ? እውነት ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ ይላል። ይህንን ኃይለ ቃል ቅዱስ ሉቃስ ጽፎታል። ተናጋሪዋ ግን ቅድስት ኤልሳቤጥ ናት። ማን አልኳችሁ? ቅድስት ኤልሳቤጥ። በረከቷ ይድረሳል። እመቤታችን ቅድስት ድንግል ማርያም ከመልአኩ ከቅዱስ ገብርኤል ጌታን እንደምትወልድ ብስራትን ሰምታ ወደ ቅድስት ኤልሳቤጥ ሄዳለች። ታሪክ አናበዛም፣ ወደ ሕይወት ለውጠን በየቤታችን እንሄዳለን ማለት ነው። እመቤታችን ቅድስት ድንግል ማርያም ወደ ዘካርያስ ቤት ወይም ወደ ተራራማው አገር እንደሄደች በቅዱስ ወንጌል በቅዳሴው ላይ እየተነበበልን ምዕራፍ 1 እዚሁ ምዕራፍ ላይ ከቁጥር 39 ላይ ወተንሥአት ማርያም ፍጽመ በውእቱ መዋዕል ወሖረት ደወለ አይነ ከርብ ወበጽሐት ቤተ ዘካርያስ ወቦአት ቤተ ዘካርያስ ሲል እናገኘዋለን። እመቤታችን ቅድስት ድንግል ማርያም ወደ ተራራማው ወደ ኤፍሬም አገር ሄደች። ስትሄድም በጣም የአካባቢ ምስጢር ያለው አካባቢ ነበረ። አንደኛ ደጋማ ነው፣ ተራራማ ነው። በዛ ቦታ ላይ ጉም የሚሳልበት የክረምት ግብ የሚፈጸምበት አትክልት፣ አዝርዕት፣ እጽዋት እኔና እናንተ የምንጠጣው ውሃ የሚገኝበት አካባቢው ረግረጋማ የሆነ አካባቢ ነበረ። የሄደችበትም ስንት አካባቢ በስንት መንገድ በሚገባበት መንገድ ነው ይላል። ይህንን በሌላ ጊዜ እንማማራለን። ይህንን ስናብራራ ጊዜ አንፈጅባችሁም። ያንን አካባቢ ወጥታ ዘካርያስ ቅዱሱ የቅድስት ኤልሳቤጥ ባለቤት የሆነው መለኮትን ለማጥመቅ እድል የተቸረው እግዚአብሔር አምላኩ የፈቀደለት እምነቢያት እምካህናት ዮሐንስ የአዲስ በእደዊሁ ለአጥመቀ ረዲ ከነቢያት ከካህናት ቅዱስ ዮሐንስ ይበልጣል፣ በእጁ መለኮታዊ ስልጣን ያለውን አምላኩን አጥምቋልና የተባለለትን ቅዱስ ዮሐንስን የወለደችው ቅድስት ኤልሳቤጥና ቅዱስ ዘካርያስ ሁለቱ የወለዱት ይህ ሕፃን በማህፀን ገና በ6 ወር በፅንስ ላይ እያለ ወደ ዘካርያስና ወደ ቅድስት ኤልሳቤጥ ቤት እመቤታችን ገብታለች። ወደ እኛም ቤት እመቤታችን ትገባለች። አሜን እያላችሁ ነው። አሜን ማለት ይሁንልኝ ይደረግልኝ ማለት ነው። እመቤታችን ቅድስት ድንግል ማርያም ወደዛ ቤት ገብታለች። እንግዲህ በርሱ እንዳየነው ምንድን ነበረ ያየነው? የጌታዬ እናቱ እመቤቴ ወደ ቤት መጭ ዘንድ እኔ ምንድን ነኝ አለች ቅድስት ኤልሳቤጥ። ወደ ቤት ለምን ገባች? ባጭር እንየው። ወደ ኤልሳቤጥ ወደ ዘካርያስ የሄደችበት አብይ ምክንያት መልአኩ ቅዱስ ገብርኤል ጌታን ትጸንሻለሽ ብሎ በነገራት ጊዜ እኔ እንደዚህ ይሄ ነገር ይከናወንልኛል፣ እንደዚህ ሆነልኛል። እኔ በዚህ ዓለም ለመኖር የፈለኩት በድንግልና ጸንቼ ነው፣ በንጽህና በቅድስና ለመኖር ነው። ወደፊት እንኳን ትዳር መስርቼ ልጅ ወልጄ ለመኖር በህሊናዬን ታስቦ አያውቅም፣ አላደርገውም። እንዴት እኔ ጌታዬን ልወልድ እችላለሁኝ? ሴትስ ልጅ ያለ ወንድ ዘር ጽንስን እንዴት ልታስገኝ ትችላለች? አስገኝታ አታውቅም እስካሁን። መሬት ዘር ሳይዘሩባት ቡቃያን እንደማታስገኝ ሴት ልጅም እንደዚህ ሆናት። እንዴት ይሄ ነገር ሊከናወንልኝ ሊሆን ይችላል?
ማይደረከው ከዘከበዚህ ምስራተ እንዲህ አለ የምስራችን ከየት አገኘኸው ብላ ቅዱስ ገብርኤልን ተከራክራው ነበረ። መከራከር መልካም ነው፣ መጨቃጨቅ ካልሆነ በስተቀር። ብልህ ተማሪ መምህሩን ይጠይቃል፣ ይከራከራል። መምህሩ ካስረዳው በኋላ ያስረዳውን አድርጎ ይይዛል። እመቤታችንን በጣም ከነዚህ ጥበበኞች ከሚባሉት ሁሉ በላይ የጥበቦች ሁሉ ባለቤት ናትና እመቤታችን ቅዱስ ገብርኤልን ተከራክራው ነበረ። በተከራከረችው ጊዜ የሚያስረዳበትን ነገር ፈልጓል። እሱ መምህር ደቀ መዝሙሩ ጥያቄ ይጠይቀኛል ብሎ እንደሚዘጋጅ እሱም ተዘጋጅቶ ነበርና እንኳን አንቺ 15 ዓመት ብላቴና ገና በወጣትነት እድሜ ያለሽው ይቅርና ያረጀችው ያፈጀችው ቅድስት ኤልሳቤጥ ልጅን ወልዳለች። ከአንቺ በፊት ከ6ኛው ወር ላይ አሁን በ6ኛው ወር ነው ወደ አንቺ የመጣሁት። ልክ ይሄ ወር ሲጀምር ወደ ቅድስት ኤልሳቤጥና ወደ ዘካርያስ ሲያሰሩያቸው ቅዱስ ዘካርያስ ካረጀ በኋላ ቅድስት ኤልሳቤጥ ልማደ አንስት ከተቋረጠባት በኋላ ለሱም ዘራ ወራቱ ከተቋረጠበት በኋላ ልጅ አግኝተዋል። እነሆ 6 ወር ነው ብሏት ነበረ። ስንት ወር ነው አላት? 6 ወር ሆኖታል ብሏት ነበረ። ወበሳድስ ወር ተፈነወ ገብርኤል መልአክ በእግዚአብሔር ተብሎ የተነገረውን ከእግዚአብሔር ዘንድ መልአኩ ቅዱስ ገብርኤል በ6ኛው ወር ሀበ ድንግል እንተ ተትረለ ብእሲት ዘስሙ ዮሴፍ ዘእንዴተ ዳዊት ከዳዊት ዘር ወደሆነ ለሆነ ለቅዱስ ዮሴፍ ወደ ታጨች ወደ አንዲት ድንግል ዘንድ ተላከ። የዚችም ድንግል ስሟ ማን ነው ብሎ ነበር? ስሟን ጥራት አይዟችሁ። ማን ነው ብሎ ነበር? ማርያም። እናቶቻችን በእውነት ጸንሳችሁ ስትወልዱ ብቻ ነው እንደ በወሊድ በዛ በምጥ ጊዜ ብቻ ነው እንደምትጠሯት። እስኪ ስሟን ጠሯት። አዎ የእመቤታችንን ስም የጠራ ይድናልና ለሁላችን ድህነት እንድናገኝባት ፈቃዱ ይሆንልን፣ የእሷን ፈቃድ ይሆንልን። እንግዲህ ይህች እመቤታችን ቅድስት ድንግል ማርያምን እንዲህ ብሎ አስረድቷት ስለነበረ ያንን ጽንስ ለማረጋገጥ አንደኛው ወደዚህ ቤት ሄዳለች፣ ወደ እነ ዘካርያስና ኤልሳቤጥ ቤት። ሌላው ቅዱስ ዘካርያስ ይሄ ሽማግሌ ታሟል ብለዋል፣ ልትጠይቅ ሄዳለች። ሌላው ደግሞ ሶስተኛውና የመጨረሻው ምስክርን ለማጽናት ሄዳለች ወደዛ ቤት። ምስክሩን እንየው። የመጀመሪያው መልአኩ ቅዱስ ገብርኤል ነገራት። እዛ ደግሞ ዘካርያስ ቤት ኤልሳቤጥን ሰላምታ ልትለዋወጥ ነው። እዚህ የሚመሰከር ምስክርነት አለ። ሌላው ደግሞ በጽንስ ያለው ሊመሰክር ነው። እዚህ አያችሁ፣ ምስክር በሶስት ይጸናል እንዲሉ በሶስት ነገር ምስክርነቱን ለማጽናት እመቤታችን ይሄዳለች። ወደኛ እንዴት እመቤታችን ትምጣለች? ለመሆኑ ምእመናን እመቤታችን ማለት ምን ማለት ይመስላችኋል? ችልማ የተናትልህ እመቤት ማለት የቤት እናት ማለት ነው። የምን እናት? እመቤት ሲባል የቤት እናት ማለት። ዛሬ የቤት እመቤት ስንባል ቅር የሚለን እናቶች አንጠፋም። ክብር ነው ይሄ። እመቤት የቤት እናት ማለት ነው። ቤት የሚለውን ደግሞ ስንመለከት አንደኛውና የመጀመሪያው ቤታችን ይህ ሰውነታችን ነው። ምናችን ነው? ሰውነታችን ነው። የሰውነታችን እናት ናት እመቤታችን። የምናችን እናት ናት? የሰውነታችን እናት 5500 ዘመን በእሳት ሲቃጠል የነበረውን ሰውነታችንን ከእሳት ያወጣችው ይሄ የሰውነታችን እመቤት ናት ማለት ነው። ሌላው ደግሞ እመቤት ማለት ቤት ማለት ወገን ማለት ነው። ቤተ እስራኤል፣ ቤተ ያዕቆብ፣ ያዕቆብ የእስራኤል ወገን ለማለት ቤት ይላልና ቤት ማለት ወገን ማለት ነው። እና የወገኖቻችን ሁሉ እናት ናት እመቤታችን ማለት ነው። አያችሁ። ስለዚህ እመቤታችን እመቤቴ ወደ ቤት መጭ ዘንድ ወዳለው ልንሄድ ነውና እመቤታችን እነዚህ ነገሮች ለማስራት ወደ ዘካርያስ ቤት ገብታለች። ከገባች በኋላ ምን ይከናወን ይሆን እንለውን? ወዳው ገባች።
እዚህ ብላ ስትገባ ቅድስት ኤልሳቤጥ ብቅ አለች። ማን ብቅ አለች? ቅድስት ኤልሳቤጥ ብቅ አለች። በዚያን ጊዜ እመቤታችን የሄደችበትን ነው እና የምትመለከተው። ወደ ማህፀኗ መመልከቱ አይቀርም አይደል? ተመለከተቻት። የሄደችባት ዓላማዋ ያ ስለሆነ ወዲያው ሰላምታ ሲለዋወጡ በአንገት ለአንገት ተያይዘው በሚሳሳሙበት ሰላምታ በሚለዋወጡበት ጊዜ በማህፀን ያለ ጽንስ ዘለለ። ይሰግድ ጀምራል። ምን ይል ጀመር? ለእመቤታችን ስግደት እንዲገባ ከሉቃስ ወንጌል ተምረናል። ዛሬ ወንጌልን እናስተምራችሁ የሚሉ መናፍቃን በመጽሐፍ ቅዱስ ውስጥ ለእመቤታችን ስገድ የሚል የለም። እመቤታችን ቅድስት ድንግል ማርያም ለምልጃ ዋጋና ቦታ የላትም ይላሉ። መጽሐፍ ቅዱስን ነው ግን እናስተምራለን እንሰብካለን የሚሉ ትክክል ናቸው እንጂ አይደለም። እያችሁ ገና በማህፀን የ6 ወር ጽንስ ለእመቤታችን ይሰግድ ጀመር። በዚህ ጊዜ ቅድስት ኤልሳቤጥ የጌታዬ እናቱ ወደ እኔ ትመጭ ዘንድ ምንድን ነኝ? ወናሁ በሰማይኩ ቃለኪ አንፈራጠ ጓል በውስተ ከርሥየ በፍስሐ። ያንቺን የሰላምታ ድምፅ በሰማሁ ጊዜ በማህፀኔ ያለ ሕፃን ልጅ በደስታ ሰግዷልና አለች። የጌታዬ እናት ወለች ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? ያንቺን ድምፅ በሰማሁ ጊዜ ያንቺን የሰላምታ ድምፅ በሰማሁ ጊዜ በማህፀኔ ያለ ጽንስ በደስታ ሰግዷልና የጌታዬ እናቱ ወደ እኔ ትመጭ ዘንድ እኔ ማን ነኝ? እኔ ምንድን ነኝ? አቤት እመቤታችን ክብሯ! ያቺ ቅድስት ኤልሳቤጥ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ መንፈስ ቅዱስ በኤልሳቤጥ ላይ ያደረባትና የጌታዬ እናቱ ብላ መሰከረችላት። አንዱ ምስክርነት ተከናወነ። ከዚያ በፊት የጌታ እናት ትባል ነበር አትባልም ነበር። ቤተ መቅደስ 15 ዓመት ቆይታ ይቺ ብላቴና ትውጣልን እየተባለች መከራ ስትሰማ የነበረች ናት እመቤታችን። እመቤታችን ቅድስት ድንግል ማርያምን ቤተ አይሁድ ጠርተዋት ትውጣ ሲሏት የነበረች ናት። መልአኩ ቅዱስ ገብርኤል ነግሯት ነበር። ኤልሳቤጥ መሰከረች። በማህፀን ያለ ሕፃን መሰከረላት። ምስክር ስንት ሆነላት? ምስክርነት በስንት ይጸናል? በ3 ይጸናል ማለት ነው። ይህን ያደረገ አምላካችን እግዚአብሔር የተመሰገነ ይሁን። እያችሁ ከዚያ በኋላ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክነቷ ተረጋገጠ አልተረጋገጠም? ታዲያ የጌታን እናት ይዘን ምን ይጎልብናል? ከእኔና ከእናንተ የሚጠበቀው የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ ማለት ነው። እንደ ኤልሳቤጥ የሚጠበቀው ለምን ቢባል አገልጋይ ወደ እመቤቷ፣ ሎሌ ወደ ጌታው ይሄዳል እንጂ ጌታ ወደ ሎሌው፣ አገልጋይቷ ሰራተኛዋ ወደ እመቤቷ እንጂ እመቤት ወደ አገልጋይዋ ትሄዳለች እንዴ? አግባብ ነው እንዴ? እኔና እናንተ ወደ ባለስልጣናት እንሄዳለን እንጂ የትኛው ባለስልጣን ነው ወደ ቤታችን የሚመጣው የኛውን ጉዳይ ለመፈጸም? በሱ ያውቃል እንጂ አረ ሄደን በሰማን አረ ለብሳችን ባለንበት በሄድንበት በተሰማ ደማችን የሚፈሰው ሰውነታችን የሚቆስለው ንብረታችን የሚዘረፈው መከራ የሚደርስብን የስነ ልቡና ጉዳት የሚደርስብን ሂደን እንኳ በተከናወነልን ወገኖቼ ሁልጊዜ ሐዘን አብሳሪ ሆነናል እንጂ ዛሬ እኔና እናንተ ምንም ሳይጎልብን እመቤቴ ቤቴ ትምጣ እያልን ተኝተናል።
የተሻላችሁት የተመረጣችሁት ወደ ቅድስናው ተራራ መጥታችሁ እያለቀሳችሁ እየተማጸናችሁ ነው። በዚህ ሳምንት ግን በብዙ የሚቆጠሩ ምዕመናን በሃይማኖታቸው ምክንያት በማንነታቸው ምክንያት አንገታቸውን ለሰውነታቸውን ሰጥተዋል። አልሰጡም ወገኖች? አዎ እመቤታችን ቅድስት ድንግል ማርያም የወገን ሁሉ እናት ናት ብለናልና ወደ ወገኖቻችን በቸርነቷ ሰኒ ወዳቶት ድረስልን ለምኗት እሱ እመቤቴ ድረሽላቸው ብሏል። ወደ ሕፃናቱ እናትና አባታቸውን ወዳቶት እስኪ ትድረስ እመቤታችን። የጌታ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ የምንልበት ዘመን ነው አሁን። እኛ ጌታችን ተኝተን የምናንቀላፋበት ዘመን አይደለም ይመናል። ወደ እመቤታችን መጥተን የምንማጸንበት ያዘኑት የተከዙት እንባቸው እንዲታበስ መከራቸው እንዲወገድላቸው ወደ እመቤታችን የምንመጣበት ዘመን ነው ወገኖች፣ አይደለም ነው እንጂ ዓለም በሙሉ እየሰማ ቸለል ያለበት ክርስቲያኖች ሁልጊዜ እንደገና የሚታረዱበት ዓለም በሙሉ ኦርቶዶክስን ዓለም በሙሉ በእመቤታችን ምልጃ ስር የተጠለለው የሚጠላበት ዘመን ነው። እነዚያ የሞቱ ሰዎችን ስንመለከታቸው ኦርቶዶክስ ናቸው አይደለ ወገኖች? ኦርቶዶክስ ማለት ደግሞ በእመቤታችን ወላዲተ አምላክነት የሚያምን በጌታ የባህሪ አምላክነት የሚያምን በቅዱሳን አማላጅነት የሚያምን ማለት ነው። መለያው ይሄ ነው። እየሞተ ያለው በእመቤታችን ምልጃ የሚያምነው ነው እና እመቤታችን ቅድስት ድንግል ማርያም ወደ ሁላችን ሕይወት ትምጣልን። ረድኤት ብዙ አላስተምርም፣ ባጭር ነው እያችኋለሁ። ምእመናን ትምህርታችንን እዚህ ድረስ እንድቆየን አደርጋለሁ። እንግዲህ እመቤታችን ቅድስት ድንግል ማርያም ከቅድስት ኤልሳቤጥ ከቅዱስ ዘካርያስ ቤት ገብታ ከሕፃኑ ወላዲተ አምላክነቷ በስግደት ተመስክሮላት ከቅድስት ኤልሳቤጥ በድምፅ ተመስክሮላት ቅዱስ ገብርኤል የነገራት እንደሚጸና ቡርክት አንቺ ተተአምኒ ከመይከቡ ቃል ዘነገሩሽ መሀል እግዚአብሔር ተልከው መላእክት የነገሩሽን የምታይ ልዕልት ነሽ ክብርት ነሽ ተብላ ተመስግናለች። ምንድን ነሽ ተብላለች? ልዕልት ነሽ ክብርት ነሽ ተብላ ተመስክሮላታል። ምስጢሩ እንዲህ ነው። እመቤታችን ተከራክራ በመጨረሻ የመንፈስ ቅዱስ ክብር እንደሆነ ከተረዳች በኋላ ለመንፈስ ቅዱስ ምን ይሳነዋል? ይኩነኒ በከመ ስብየለኒ እንደ ቃል ይደረግልኝ ብላ አምናለች። ማመን ያስፈልጋል። ከሷ በፊት በጸሎቱ ከጸሎተ ዕጣን ሲወጣ ቅዱስ ዘካርያስ ቅዱስ ገብርኤል መጥቶ ኤልሳቤጥ ሚስት ትወልዳለች ብሎ በነገረው ጊዜ ይህ ነገር እንዲሆን አላምንም ብሎ ነበር። ምን አልልም ብሎ ነበር? አላምንም ብሎ ነበር። አላምንም ብሎ ነበር። ካላመንክማ የምታምንበት ጊዜ እስከሚደርስ አንደበትህ አይናገርም ተብሎ ነበር። አያችሁ፣ ዮሐንስ እስከሚወለድ አንደበትህ ይዘጋል ተብሎ ነበር። እመቤታችን ግን አምና በመቀበሏ ይኩነኒ በከመ ስብየለኒ ብላ ፈጣሪዋን እንደ ቸርነት ይደረግልኝ የእግዚአብሔር ባለሟል ነው አንተም ቅዱስ ገብርኤል ሆይ እንደ ቃል ይደረግልኝ ማለት ጊዜ የ5500 ዘመን መከራ የመጀመሪያዋ እንዲወገድልን የመጀመሪያዋ የድህነት መጀመሪያ ሆነች የእመቤታችን ማህፀን። የእመቤታችን ማህፀኗ እንደ ቃል ይደረግልኝ ባለች ጊዜ ወዲያውኑ አካላዊ ቃሉን በግብረ መንፈስ ቅዱስ በማህፀኗ ተቀረጸ። እኔና እናንተ ሰውነታችን ከእግዚአብሔር ጋር ተጣልቶ ነበርና የኔና የእናንተ የመጀመሪያው ሰውነታችን እናት ሆነች እመቤታችን። እግዚአብሔርን ለመውለድ በቃሽ። ደስ ይበላችሁ፣ ደስ ይበላችሁ። እመቤታችን ያላት ለዚህ ነው። አንዱ እመቤታችን ማለት የሰውነታችን እናት ማለት ነው። ሰውነታችን ከመለኮት ጋር ተጣልቶ ነበርና የተጣላውን ሰውነት ታርቆት
ተዋሃደው ማለት ነው። ስለዚህ የእመቤታችን ማህፀን እርቅ የተጀመረባት የመጀመሪያዋ የእርቅ አደባባይ ሆነች። ይሄ ደስ ይላል አይልም ወገኖች? ምእመናን ደስ ይላል። ይችን የእመቤታችንን ማህፀን እንደ ቅዱሳኑ እያመሰገና ክብር እንድናገኝባት እግዚአብሔር ይፍቀድልን ማለት ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ ያለችው ኤልሳቤጥ እንደተባረክን እኛም እንድንባረክ በእመቤታችን ወላዲተ አምላክነት አምነን በረከተ ሥጋ በረከተ ነፍስ እንድናገኝ የእግዚአብሔር ቸርነት ነው ሁላችን ይድረስልን። እንግዲህ የእመቤታችን ማህፀን ጌታን ወለደች። እመቤታችን ጌታን አስገኘ የእመቤታችን ማህፀን። ስለዚህ እመቤታችንን እናከብራታለን እናገናታለንና መናፍቃኑ ባያከብሩት ባያከብሯት በረከት ይቀርባቸዋል። እኔና እናንተ በማክበራችን በረከት እናገኛለን። ኦ ማርያም በእንተ ዝንአፈቅረኪ ወነአብየኪ፣ ማርያም ሆይ ስለዚህ ነገር እናከብርሻለን እናገንሻለን። በወለድኪ ለነ መብልዐ ጽድቅ ዘበአማን፣ እውነተኛውን ምግብ ወልደሽልናልና ወስቴ ሕይወት ዘበአማን፣ እውነተኛውን መጠጥ ወልደሽልናልና ነውና ከእመቤታችን ከቅድስት ድንግል ማርያም የተገኘውን ቅዱስ ሥጋውን ክቡር ደሙን ተቀብለን ነውና መንግሥተ ሰማያትን የምንወርሰው። እመቤታችንን ሳይዙ ነገረ ድኅነት አይገኝም። ማንን ሳይዙ? እመቤታችንን ሳይዙ። በሉት ሁላችሁ ተናገሩ። እመቤታችንን ሳይዙ ነገረ ድኅነት የመዳን ነገር አይገኝም። መንግሥተ ሰማያት ሆኖ የሚወረሰው አይዟቸው፣ መንግሥተ ሰማያት ሆኖ የሚወረሰው ከእመቤታችን ከቅድስት ድንግል ማርያም የነሳው ሥጋና ደም ነው። ስለዚህ በንስሐ ከበደል ኃጢአት ታድሰን በእመቤታችን በዚያ ተጠብቀን ቅዱስ ሥጋው ክቡር ደሙን ተቀብለን ደስ የምንጸናት መንግሥተ ሰማያትን እንድንወርስ ቅዱስ ፈቃዱ ይደረግልን። አሁን ያስተማረን የመከረን የሰራዊት ጌታ እግዚአብሔር ከበደል ኃጢአት አድሶ በቅዱስ ሥጋው በክቡር ደሙ አትሞ ገነት መንግሥተ ሰማያት እንድንገባ ፈቃዱ ይሁንልን። የእመቤታችን ምልጃ አይለየን። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? ሉቃስ 1 ከቁጥር 43 ላይ መነሻ ደግሞ የመከረን የገሰጸን የሰራዊት ጌታ እግዚአብሔር ከእናቱና ከቅዱሳኑ ጋር ስሙ ለዘላለም የከበረና የተመሰገነ ይሁን። ይቆያል።